ወንድሜ ሰላም ነው? ምን ሆነ ነው? ሰላም ነው? ቀና በለስት ምን ሆነ ነው? ቀና በለስት አይዞህ። ምን ሆነ ነው? ከየት ነው መጣው? ቆይቻለሁ እኔ ከታመምኩኝ። እሺ መኪና ላይ ነበር የምሰራው። እሺ አሁን ብሶብኝ። ምን ላይ ነው የምትሰራው? መኪና ነበር የምሰራው። መኪና ነው የምሰራው። እሺ አሁን 3-4 በላይ አመት በላይ ሆነ። እሺ አቅሜ በላይ ሆነ። ምንድነው ታመምከው? ካንሰር ነው። 2 ቦታ እዚህ ዳሪ ተመላልሼ ነበር። አሁን ካንሰር መሆኑ ሆኖ ተረጋገጠ። ቆስላል ይደማል። እሺ በቁጥጥር ውጪ ሆነብኝ። አሁን እኔ አቅም የለኝም። ልጆች ያባ ከየት ነው መጣው? አንተ ከየት ነው መጣው? ክብረ መንግስት እየሰራው ነበር። ክብረ መንግስት ነበር። አሁን ቤተሰብ ጋር ለምንድን ነው ማተደው? አሁን ገንዘብ ስለሌለኝ የሆነ ሰዎች ጤና መድን ኢንሹራንስ ሰጥተን እሺ በጣም ተታከምበት መንገድ እንፈልጋለን። ስንት ብር ነው ከዚህ ክብረ መንግስት ቤተሰብ ጋር መድረሻ? አይ መጀመሪያ መታከም አለብኝ። መታከም አለብኝ? አዎ ይሄን ያህል ቆይቼ ወደ ወር አይሆንም፣ ወደ ወር ይሆነኝ ከነገ ዛሬ ይሻለኛል። አሁን እዚህ የጨረር ነው ተብሎ መድኃኒት አሁን ያለ ታዳ መድኃኒት መግዣ አለ? የለኝም። አሁን እየዋጥክ ነው መድኃኒት? የለኝም። ያው ዝም ብዬ ሰው እንትን ሲልልኝ እሞክራለሁ። ከዛ ውጪ ዝም ብዬ እኛ አገልጋዮች ነን። አሁን ላንተ መድኃኒት መግዣ እንሰጣለን። ስለዚህ እንጸልይላለን። እግዚአብሔር ይፈውሳል። በጌታ ነህ አንተ? አዎ ያደኩበት ነው። አሁን አንዳንድ ተግዳሮቶች ይፈታተኑኝም። አዎ ነው በቤቱ ነው ያደኩት። እሺ ቀና ብለህ መቀመጥ አትችልም? እዚህ መቀመጫ ላይና እሺ እኛ አሁን አንዳንድ መድኃኒት መግዣ እሰጣለሁ። ስለዚህ እግዚአብሔር አምላክ ይረዳሃል። እንጸልይላለን። አገልጋዮች ነን። እግዚአብሔር ይረዳሃል። አይዞህ ወንድሜ። መድኃኒት መግዣ ብር እሰጣለሁ። እሺ እግዚአብሔር ያክብራችሁ። ሰባብ ያላችሁ እግዚአብሔር ይርዳ። እኛ አገልጋዮች ነን። በጌታ በኢየሱስ ስም ጸልያለሁ። ከዛሬ ጀምሮ ወንድም ነፃ እንዲሆን እግዚአብሔር ሆይ ቤተሰብ ጋር እንዲደርስ ጸልያለሁ። መልካም እንዲሆንለት፣ መርገም እንዲሰበር፣ አሁን ነፃ እንዲሆን፣ ወደ ቤተሰቡ እንዲቀላቀል አንተ እንድትረዳው በኢየሱስ ስም ከዚህ ብር በላይ አንተ እንድትረዳው ጸልያለሁ። መልካም እንዲሆንለት በጌታ በኢየሱስ ስም በሽታው ይነቀል። ነፃነቱ የታወጀ ይሁን በኢየሱስ ስም። ወንድሜ በጣም ያዛዝናል። እንግዲህ እንደምታዩ አይደል ሚዲያ የምትከታተሉ ወንድሜን እንድትረዱ ዘንድ እዚች ጋር ካንሰር ማዕከል ሐዋሳ ላይ እዚህ አጠገብ ላይ ተኝቶ ነው ያገኘናቸው። መርዳት የምትፈልጉ ሰዎች እርዱት። እግዚአብሔር አምላክ ይባርካችሁ። ተባረኩልኝ።